ኢትዮጵያ ከዘመናዊ ዲጂታል ዓለም ጋር ለመዋሃድ ምን ያህል ቀርባለች? የቴሌኮም ዘርፍ ነፃ መውጣት፣ የአዲስ ዘመን ባንኮችና የሞባይል ክፍያዎች፣ እነዚህ ለውጦች ተስፋ ቢያመጡም አሁንም የኢንተርኔት መቆራረጥና የሳይበር ደህንነት ፈተናዎች አሉ። ኢትዮጵያ ቀጣዩ የዲጂታል ዝላይ ለማድረግ ምን ያስፈልጋታል? በዝርዝር እንመልከታቸው። የመጀመሪያው ስኬቶችና መሻሻሎች አቺቭመንትስ። ትልቁ ስኬት የቴሌኮም ዘርፍን ለተወዳዳሪነት መክፈት መጀመሩ ነው። አዳዲስ የቴሌኮም ኦፕሬሽን መምጣት የአገልግሎት ጥራትንና የሽፋን አድማስን አሰፍቷል። በፋይናንስ ዘርፍ ደግሞ የሞባይል ባንኪንግ እና የዲጂታል ክፍያ ስርዓቶች፣ ለምሳሌ ቴሌብር መስፋፋቱ የገጠር ሕዝብን ወደ ዘመናዊ ኢኮኖሚያዊ እያመጣ ነው። በተጨማሪም የመንግስት አገልግሎቶች በኦንላይን መጀመራቸው ቢሮክራሲን እየቀነሰ ነው። ሁለተኛ፣ ፈተኖችና እንቅፋቶች ቻሌንጅስ። እስካሁን ያልተሻገርናቸው ፈተኖች ከባድ ናቸው። አንደኛ፣ የኢንተርኔት ተደራሽነትና ዋጋ። አሁንም የኔትወርክ ጥራት ዝቅተኛ ሲሆን ዋጋውም ለብዙ ዜጋ ውድ ነው። ሁለተኛ፣ የዲጂታል እውቀት። አብዛኛው ህብረተሰብ ዲጂታል መሳሪያዎችና አገልግሎቶችን ለመጠቀም በቂ እውቀት የለውም። ሶስተኛ፣ የሳይበር ደህንነት። የመንግስትና የግል ተቋማት የሚያሰጋ የሳይበር ጥቃት እየጨመረ መምጣቱ ትልቅ ስጋት ነው። ኢትዮጵያ የዲጂታል ህልሟን እውን ለማድረግ የመሰረተ ልማት ኢንቨስትመንት ማሳደግ አለባት። በተለይ የፋይበር ኦፕቲክ ኔትወርክ ማስፋፋት ወሳኝ ነው። የሳይበር ደህንነትን ለማጠናከር ደግሞ የመንግስትና የግል ዘርፍ የጋራ ስልጠና ያስፈልጋል። በመጨረሻም ዲጂታል ቴክኖሎጂን በሁሉም የትምህርት ደረጃዎች ማካተት አለብን። በዚህ ዲጂታል ጉዞ ላይ የእርሱ አስተያየት ምንድን ነው? ኢትዮጵያ በየትኛው የቴክኖሎጂ ዘርፍ ላይ ትኩረት ማድረግ አለባት? ሀሳባችሁን ከታች ባለው ኮመንት ላይ ያጋሩን። ቪዲዮውን ሼር እና ሰብስክራይብ በማድረግ ይደግፉን።